ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ለብዙ ሰዎች ላይ እንዲደርስ ይሆንልናል ማለት ነው። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያ ጀምረን እየተማማር እንገኛለን። በተለይም ደግሞ ሁሌም እንደምላችሁ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል ቴሌግራም፣ ኢንስታግራም፣ ዋትሳፕ፣ ኢሞ ላይ ቻት ማድረግ ከጓደኞቻችሁ ጋር መጠጣት ብፈልጉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ እየገባችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት በዙም በቴሌግራም በኢሞ እያስተማር እንገኛለን ማለት ነው። ስልክ ቁጥራችን እዚጋ ያለላችሁ ደውሉልን፣ ሀይብሉን ማውራት እንችላለን ማለት ነው። ሁሌም እንደምላችሁ ደግሞ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። አማርኛ ማንበብ መጻፍ ለምትችሉ ልጆች ይሄኛው በጣም ቀላል ነው። የሚከብድ ምንድን ነው? ኖርማል እንግሊዝኛ ዋናው እንግሊዝኛ ነው እሱ የሚከብድ እንጂ አማርኛ በእንግሊዝኛው የሁለት ወር ትምህርት ነው። በጣም ቀላል ነው ማለት ነው። የአማርኛ ፊደሎችን ወደ እንግሊዝኛ ተቀይራችሁ አማርኛ ውስጥ የአማርኛ ፊደሎች 34 ናቸው። ወደ ጎን 77 ቤተሰብ አላቸው ማለት ነው። የእንግሊዝኛ ደግሞ 26 ሌተሮች አሉ። ቫወልና ኮንሶናንት ተብለው ይከፈላሉ ማለት ነው። ስለዚህ 34ቱን ፊደል በነዛ በእንግሊዝኛ በ26ቱ ፊደል መጻፍ ተቻል በጣም ቀላል ነው ማለት ነው። ስለዚህ በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ረዣዥም አረፍተ ነገሮችን እንዴት አድርገን እንጥፋለን የሚለውን ከኔ ጋር አብረን የምናይ ይሆናል። እስክሪብቶና ወረቀት ይዛችሁ አብራችሁ ከኔ ጋር ተከታተሉኝ። ልጀምር። ረጅም አረፍተ ነገሮችን መጻፍ ይላል ርዕሱ። መጀመሪያ ላይ ክረምቱ እየገባ ስለሆነ ጃኬት ልገዛ ነው። ያው እንግዲህ ክረምቱ እየገባ ስለሆነ ጃኬት ልገዛ ነው ብለን መጻፍ ብንፈልግ እንዴት እንደምጥፍ ላሳያችሁ ማለት ነው። ኦኬ፣ ክረምቱ እየገባ ስለሆነ ጃኬት ልገዛ ነው። በአንድ ላይ ምን ይላል? ክረምቱ እየገባ ስለሆነ ጃኬት ልገዛ ነው። ስለዚህ ኬን እጠቀማለሁ። ረ አርና ኢ፣ ም ኤም ብቻዋን፣ ቱ የተው ሁለተኛ ፊደል ናት። ሁለተኛ ፊደል ደግሞ ቫውል ዩ ነው የሚወስድ። ስለዚህ ቲና ዩ ክረምቱ ምትሏን ጣፍኳት ማለት ነው። ክረምቱ ኢ እንጠቀማለሁ። የዋይና ኢ፣ ገ ጅና ኢ፣ ባ ቢና ኤ፣ እየገባ ስ ኤስ እንጠቀማለሁ። ለ ኤል ኢ፣ ሆ ኤች ኦ፣ ነ ኤን ኢ፣ ስለሆነ ጃ ጄና ኤ፣ ኬ ኬና ኢ፣ ት ቲ እንጠቀማለሁ። ጃኬት ል ኤል እንጠቀማለሁ። ገ ጂና ኢ፣ ዛ አራተኛ ፊደል ስለሆነች ዜድ እና ኤ፣ ልገዛ ነ ኤን ኢ፣ ው ደብል ብቻዋን ነው። ስለዚህ በአንድ ላይ ክረምቱ እየገባ ስለሆነ ጃኬት ልገዛ ነው ይላል ማለት ነው። እሺ፣ ክረምቱ የምትለዋን እንደዚህ ጣፍኩኝ። እየገባ የሚለውን አሁንም እንደዚህ ጣፍኩኝ። ስለሆነ የሚለውን እንደዚህ፣ ጃኬት የሚለውንም ይችን ጣፍኩኝ። ልገዛ ነው። ስለዚህ በአንድ ላይ ክረምቱ እየገባ ስለሆነ ጃኬት ልገዛ ነው ብላችሁ መጻፍ ብፈለጉ እንደዚህ አድርገን መጻፍ እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። ከሀገር ወጣችሁ ብዙ ጊዜ ተቆያችሁ። ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል ማለት ብንፈልግ ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። በአንድ ላይ ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። ከኬና ኢ፣ ሀ ኤች ኤ፣ ገ ጂኢ፣ ር አር ብቻዋን፣ ከሀገር ከኬና ኢ፣ አሁንም ወ ደብሊው እና ኢ፣ አ ቲና ኤ፣ ው ደብሊው ብቻዋን፣ ከወጣው በ ቢኢ፣ አ ቲና ኤ፣ ም ኤም ብቻዋን፣ በጣም ረ አርኢ፣ ጅ ጄን እጠቀማለሁ። ም ኤም ብቻዋን፣ ረጅም ጊ ጂአይ፣ ዜ ዜድ ኢ፣ ጊዜ ሁ ኤች ዩ፣ ኖ ኤንኦ፣ ኛ ጂኤንኤ፣ ል ኤል ብቻዋን ሆኖኛል። ስለዚህ በአንድ ላይ እንግሊዝኛው ምን ይሆናል? ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል ማለት እንችላለን ማለት ነው።
ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። ከሀገር የሚለውን እንደዚች ጣፍኩኝ። ከወጣው የሚለውንም እንደዚች ጣፍኩኝ። በጣም የሚለውን ይሄው፣ ረጅም የሚለውን እንደዚህ ጣፍኩኝ። ጊዜ የሚለውንም ይሄው፣ ሆኖኛል የሚለውን እንደዚህ። ስለዚህ በአንድ ላይ ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። እዚህ ጋር ሁሌም እንደምናገር ማለት ነው በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ ማንበብ መጻፍ የሚያስቸግራችሁ ልጆች ረዣዥም አረፍተ ነገሮችን እዚሁ ጋር መለማመድ ትችላላችሁ ማለት ነው። አማርኛውንም እንግሊዝኛውንም። ኦኬ ወደ ቀጣይ ሲገባ ደግሞ ምን ይላል? በጣም ይቅርታ እንኳን አደረሰህ አላልኩም። የሆነን ሰው እንኳን አደረሰ ሳትሉ ቀርታችሁ ረስታችሁ ከዛ ይቅርታ መጠየቅ ፈልጉ ምን ትላላችሁ? በጣም ይቅርታ እንኳን አደረሰህ አላልኩም ማለት እንችላለን ማለት ነው። በጣም በጣም ይቅርታ እንኳን አደረሰህ አላልኩም። በአንድ ላይ በጣም ይቅርታ እንኳን አደረሰህ አላልኩም። በቢናይ አ ቲናኤ ም የም ብቻዋን በጣም ይ ዋይና አይ እ ኬን እጠቀማለሁ ር አር ብቻዋን ታ ቲናኤ ይቅርታ። ኦኬ እ ኢን እጠቀማለሁ ን ኤን ብቻዋን ኳ ኬዩኤ ን ኤን ብቻዋን እንኳን አ ኤን እጠቀማለሁ ደ ዲናኢ ረ አርኢ ሰ ኤሲ ህ ኤች ብቻዋን አደረሰህ አ ኤን እጠቀማለሁ ላ ኤልኤ ል ኤል ብቻዋን ሁ ኬና ዩ ም ኤም ብቻዋን አላልኩም። ስለዚህ በአንድ ላይ ምን ይሆናል? በጣም ይቅርታ እንኳን አደረሰህ አላልኩም። በጣም ይቅርታ እንኳን አደረሰህ አላልኩም። በጣም የሚለውን እንደዚች ጣፍኩኝ እዚህ ድረስ። ይቅርታ የሚለውን አሁንም እዚህ ድረስ እንደዚህ ጣፍኩኝ። እንኳን የሚለውን እዚች ጋር፣ አደረሰህ የሚለውንም እዚች ጋር ድረስ ጣፍኩኝ። አላልኩም የሚለውንም እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ አማርኛውም እንግሊዝኛውም በጣም ይቅርታ እንኳን አደረሰ አላልኩም ማለት እንችላለን ማለት ነው። ረዣዥም አረፍተ ነገር ስለሆኑ ደጋግማችሁ ደጋግማችሁ ለየብቻ እንደዚህ ቃላቶችን በጣም የሚለው ለብቻ፣ ይቅርታ እንኳን አደረሰ አላልኩም ለየብቻ ስታዩቸው ቀላል ናቸው ማለት ነው። ኦኬ ቀጣይ ደግሞ ምን ይላል? ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን። ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን ማለት ብትፈልጉ ኦኬ ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን። በአንድ ላይ አማርኛው ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን። ፈ ኤፍ ኢ አ ቲናኤ ሪ አርናይ ፈጣሪ ከ ኬናኢ ፈ ኤፍ ኢ ቀ ኬናኢ ደ ዲናኢ ከፈቀደ ቀ ቴናኢ አ ቲናኤ ይ ዋይን እንጠቀማለሁ። ቀጣይ ሳ ኤስኤ ም ኤም ብቻዋን ን ኤን ብቻዋን አሁንም ት ሳምንት ቀጣይ ሳምንት እ ኢን እንጠቀማለን። ን ኤን ብቻዋን ገ ጂናኢ ና ኤንኤ ኛ ጂኤንኤ ለ ኤልኢ ን ኤን ብቻዋን። ስለዚህ በአንድ ላይ ምን ይሆናል? ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን ይላል ማለት ነው። አማርኛውም እንግሊዝኛው ፈጣሪ የሚለውን ለብቻ እዚህ ድረስ ጣፍኩኝ። ፈጣሪ ከፈቀደ የሚለውን አሁንም እዚህ ጋር ለብቻ እንደዚህ ጣፍኩኝ። ቀጣይ የሚለውን እዚህ ድረስ እንደዚህ ጣፍኩኝ። ሳምንት የሚለውን እንደዚህ ጣፍኩ እዚህ ድረስ። እንገናኛለን የሚለውን እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን። ረዣዥም አረፍተ ነገሮች ስለሆኑ ደጋግማችሁ ፕራክቲስ ማድረግ ነው ማለት ነው። አንድ የርገምላችሁ ከላይ ጀምሬ ረጅም አረፍተ ነገሮችን መጻፍ ይላል ርዕሱ። የመጀመሪያው ክረምቱ እየገባ ስለሆነ ጃኬት ልገዛ ነው። ይህ በእንግሊዝኛ እዚጋ የምታዩት ክረምቱ የገባ ስለሆነ ጃኬት ልገዛ ነው። እንደዚህ ጣፍኩኝ። ቀጣይ ደግሞ ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። እንደዚህ ጣፍኩኝ። በጣም ይቅርታ እንኳን አደረሰህ አላልኩም። ይሄው በጣም ይቅርታ እንኳን አደረሰ አላልኩም። የመጨረሻው ደግሞ ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን። ይሄው ፈጣሪ ከፈቀደ ቀጣይ ሳምንት እንገናኛለን ብለን እንደዚህ ጣፍኩኝ ማለት ነው። ስለዚህ እነዚህን ስጥፉ በዚያውም በቃ አማርኛችሁን እያሻሻላችሁ ማለት ነው። ረዣዥም አረፍተ ነገሮችን ማንበብ መጻፍ እንድትችሉ ፕራክቲስ እያደረጋችሁ ነው ማለት ነው። አማርኛውንም እንግሊዝኛውንም ማለት ነው። ስለዚህ በጣም ቀላል ነው። ደጋግማችሁ ፕራክቲስ ማድረግ ነው። ያልገባችሁ ነገር እናስተያየት ካላችሁ ኮመንት ላይ እየገባችሁ ጣፉልኝ።
ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው